ዶክተር ተስፋዬ ይባላለሁ። ዛሬ ስለ ስኳር በሽታ ይዤላችሁ ቀርቤያለሁ። ተከታተሉ። የስኳር በሽታ ማለት ምን ማለት ነው? በእንግሊዝኛ አጠራሩ ዲኤም ይባላል። ዳያቤት ሜሊተስ። ዳያቤት ሜሊተስ ማለት ምን ማለት ነው? ቃሉ ከየት መጣ? ዳያቤትስ ሜሊተስ ቃሉ የመጣው ከግሪክ ሲሆን የሚጣፍጥ ሽንት ማለት ነው። በጥንት ጊዜ ስኳር በሽታ የሚታወቀው ሽንትን በምላስ በመቅመስ ነበር። የስኳር በሽታ የያዘው ሰው ምን አይነት ምልክት ያሳያል? አንደኛ ቶሎ ቶሎ መብላት፣ ማላብ፣ ውሃ መጠማት፣ ቶሎ ቶሎ መሽናት፣ የሰውነት መቀነስ ለአይነት 1 ሲሆን የሰውነት መጨመር ደግሞ ለአይነት 2 ምልክት ነው። ለስኳር በሽታ የሚያጋልጡን ነገሮች ምንድን ናቸው? እስኪ እንግዲህ ከዛ በፊት የሰውነት ተፈጥሯዊ የስኳር መብላላት ሂደትን በደንብ እንመልከት። ሰውነታችን እንግዲህ የዕለት ተዕለት ስራውን ለማከናወን የኃይል ምንጭ ያስፈልገዋል። መኪና ወይም ደግሞ አውሮፕላን ለመንቀሳቀስ ነዳጅ ማቃጠል እንደሚያስፈልገው ሁሉ የሰውነታችን ህዋሶች እያቃጠሉ የሚጠቀሙት የኃይል ምንጭ መኖር አለበት። ይህ የጉልበት ምንጭ ደግሞ ግሉኮስ ነው። ምግብ ተመግበን በአንጀት ከተብላላ በኋላ ወደ ደቃቅ ስኳር፣ ስብና ፕሮቲን ይቀየራል። ከዛም ወደ ደም ስር ይገባና የገባው የስኳር መጠን ደግሞ ከደም ስር ወጥቶ ጥቅም ላይ እንዲውል ኢንሱሊን ያስፈልገዋል። ኢንሱሊንም ወደ ልብ፣ ጡንቻ እንዲሁም መላው የሰውነታችን ክፍል በመግባት ስራን እንዲከናወን ያደርጋል። በአጠቃላይ ኢንሱሊን በከፊልም ሆነ በሙሉ ያለመኖር የስኳር በሽታን ያስከትላል ማለት ነው። የስኳር በሽታን በአይነታቸው ስንለያቸው ታይፕ 1 ዲኤም አይነት 1 የስኳር በሽታ፣ ታይፕ 2 ዲኤም አይነት 2 የስኳር በሽታ እና ጀስቴሽናል ዲኤም ወይም ደግሞ በእርግዝና ጊዜ የሚመጣ የስኳር በሽታ በሚል እንለያቸዋለን ማለት ነው። አይነት 1 የስኳር በሽታ በብዛት ከ30 ዓመት በታች ባሉ ሰዎች ላይ የሚከሰት ሲሆን በላይኛው የሆድ ክፍል የሚገኘው ቆሽት ቤታ ሴል ኢንሱሊን ማምረት ሲያቅተው በደማችን ውስጥ የስኳር መጠናችን ይጨምርና የሰውነት ድካም፣ የጡንቻ ህመም፣ ቶሎ ቶሎ መብላት፣ ቶሎ ቶሎ መሽናት፣ ውሃ መጠማት ያስከትልና በቀድሞ አጠራር እንግዲህ ይህ ምልክት ኢንሱሊን ጥገኛ ወጣቶች ላይ ይታያል። በፍጥነት ወደ ሕክምና ካልሄድን ስር የሰደደ ችግር ያመጣል። አይነት 1 እንዴት ሊከሰት ይችላል? እንግዲህ አይነት 1 ሊከሰት የሚችለው ሰውነታችን ከበሽታ የሚከላከሉ ሴሎችን ባለመለየት ቆሽት ከሚባለው አካል ቤታ ሴልን በመጉዳት በሂደት እንግዲህ ኢንሱሊን እንዳይመረት ሲያደርግ በዚህ በሽታ የሚጠቃው ሰው ኢንሱሊን ማግኘቱ እንግዲህ የማይተካ ተራ ያለው 2 አይነት ኢንሱሊን በሀገራችን ውስጥ ያሉ ሲሆን ለረጅም ሰዓት የሚሰራና ምግብ ከበላም በኋላ ከፍ ሲል የምናስተካክልበት ነው። ሎንግ አክቲንግ ኢንሱሊን እና ሾርት አክቲንግ ኢንሱሊን እንላቸዋለን። መድኃኒቱ መቋረጥ የሌለበት በመሆኑ ከማንኛውም ጤና ተቋም የሚገኝ ሲሆን ከፋርማሲም ልናገኝ እንችላለን። የስኳር በሽታ አለበት የምንለው ያየናቸው ምልክቶች እንዳሉ ሆነው የደም ምርመራ ስናደርግ ብቻ ነው። ይኸውም አንድ ሰው በባዶ ሆዱ ጠዋት የደም ስኳር መጠኑ ከ126 በላይ ከሆነ፣ ሁለተኛ ምግብ ከበላም በኋላ በማንኛውም ሰዓት ስንለካ ከ200 ሚሊግራም ፐር ዲሲሊትር በላይ ከሆነ፣ ሶስተኛ የ3 ወር የስኳር መጠኑ ወይም ደግሞ ሄሞግሎቢን ኤዋንሲ ከ6.5 በላይ ከሆነ ሐኪም መድኃኒት ሊያስጀምረን ይችላል። ግን መድኃኒቱ ብቻውን የስኳር መጠናችንን ሊያስተካክለው አይችልም። ከሐኪም የሚነገረንን ሁሉ ተግባራዊ ካደረገንና የአመጋገብ ሁኔታን ካስተካከልን መፍትሄ ነው ማለት ነው። ለመሆኑ ምን አይነት ምግቦች ይመከራሉ? ያልተፈተገ ገብስ፣ ፋይበር ያላቸው ምግቦች በመውሰድ አትክልት፣ ጎመን፣ ቆስጣ፣ ሰላጣ መመገብ ይኖርብናል። የካርቦሃይድሬት ውጤቶች ከፍተኛ ኃይል ሰጪ ምግቦች ሲሆኑ በሰውነታችን ውስጥ የምግብ ልመትን ወደ አነስተኛ ሲምፕል ሹገር ይቀይሩና ወደ ደም ውስጥ ይጨምራሉ። ለምሳሌ ፓስታና መኮረኒ ሲምፕል ሹገር የምንላቸው እንደ ሶዳ፣ ካንዲ፣ ኬክ፣ ሃኒ ከፍተኛ ቅባት ያላቸውን ምግቦች ባለመውሰድ ከመድኃኒቱ ጋር የስኳር መጠናችንን ማስተካከል እንችላለን። እንግዲህ ለታይፕ 1 ወይም ደግሞ ለአይነት 1 የስኳር በሽታ ኢንሱሊን የማይተካ ተራ ያለው ሕክምና በመሆኑ ቆሽት የሚሰራውን ስራ ይተካል ማለት ነው። የአይነት 2 የስኳር በሽታ ታይፕ 2 ዲኤም እድሜ ከገፋ በኋላ የሚመጣ ሲሆን መንስኤዎቹ ጤናማ የአኗኗር ዘይቤ ባለመከተል ሲሆን ለምሳሌ ቅባትና ስብ የሚያዘወትሩ ሰዎች፣ አልኮል የምናዘወትር ከሆነ፣ ከመጠን በላይ ውፍረት ካለ፣ የሰውነት እንቅስቃሴ የማናደርግ ከሆነና በቤተሰብ የዲኤም ወይም ደግሞ የስኳር በሽታ ታሪክ ካለ አይነት 2 የስኳር በሽታ ሊይዘን ይችላል። በዚህ በሽታ የቆሽት ኢንሱሊንን የማምረት ችግር ሳይሆን የሰውነት ክፍሎቻችን በአግባቡ ኢንሱሊን መቀበል ሲያቅታቸው ነው። ሰውነታችን ይህንን ተግባር ለረጅም ጊዜ ካከናወነ በደም ውስጥ ያለው የስብ ዝውውር እየጨመረ ይሄድና ኢንሱሊን ተቀባይነቱ እየቀነሰ ይመጣል። ይህም ኢንሱሊን ሬዚስታንስ ይባላል። የስኳር በሽታ ስር ሰደድና ጉዳት የሚያደርስ ነው።
ምክንያቱም አመጣጡ ጊዜ የሚወስድና ለረጅም ጊዜ ከመሆኑ የተነሳ ሳናቀው ለልብ፣ ለነርቭ፣ ለኩላሊትና ለአይን ችግር ይዳርገናል። ምንም አይነት ምልክት ሳይኖራቸው ምርመራውን ማድረግ ያለባቸው እነማን ናቸው? የማያቸው ወይም ደግሞ ክብደታቸው ለቁመታቸው ሲካፈል ከ25 በላይ ከሆነ፣ በቤተሰብ የበሽታው ታሪክ ካለ፣ ከዚህ በፊት በእርግዝና ወቅት በሽታው ከነበረባት ወይም ደግሞ የተወለደው ልጅ ከ4 ኪሎ በላይ ከሆነ፣ ከልክ ያለፈ ቦርጭ ያላቸው፣ ይሄም ስንል ምንድነው እሱ የዌስት ሰርከምፍራንሳቸው ለወንዶች ከሆነ ከ96 በላይ ለሴቶች ከ84 በላይ ከሆነ፣ በአንገትና በብብት አካባቢ የቆዳ ለውጥ ያላቸው ምልክቱ ባይኖርባቸውም ምርመራውን በየ3 ዓመት መቀጠል ይኖርባቸዋል። ቅድመ ስኳር በሽታ የሚያሳዩ ከሆነ ማለትም ጠዋት ምግብ ሳይበሉ የደም ስኳር መጠናቸው ከ100 እስከ 125 ከሆነ፣ ምግብ ከበላን ከ2 ሰዓት በኋላ ከ140 እስከ 199 ሚሊግራም ፐር ዲሲሊትር ከሆነ ምርመራውን በየዓመቱ ማድረግ ይጠበቅብናል። ይህንን ምልክት ካሳዩት 50% የአኗኗር ዘዴያቸውን ካላስተካከሉ በቀጣይ 3 ዓመት ውስጥ የስኳር በሽተኛ እንደሚሆኑ ጥናቶች ይጠቁማሉ። ለአይነት 2 የሚታዘዘው መድኃኒት የሚዋጥ ሲሆን ጤናማ አመጋገብ በመከተል ከጭንቀት ነፃ በመሆን የሰውነት እንቅስቃሴ በቀን 30 ደቂቃ በሳምንት 5 ጊዜ በማድረግ አጠቃላይ በሳምንት ውስጥ 150 ደቂቃ ማለት ነው ከመጠጥና ከማጨስ በመቆጠብ በውሳኔ በመጽናት ኖረን ሌሎችን ደግሞ ለማኖር አይነተኛ መንገድ ነው። ህመሙ ተከስቶ አማራጭ ከሌለ ግን ከላይ የተጠቀሱት እንዳሉ ሆነው መድኃኒቶትን እንግዲህ በአግባቡ መውሰድ ይኖርቦታል። የምንወስደው መድኃኒት ከአንድ በላይ ሊሆን ስለሚችል መሰላቸት የለብንም። በተለይ የባይጎናይድ ክፍል የሆነው ሜትፎርሚን የሚሰራው ጉበት ላይ ሲሆን ተጨማሪ ግሉኮስ እንዳይመረት ያደርጋል። ያ ከሆነ ደግሞ የስኳር መጠናችን በደማችን ውስጥ እንዲቀንስ ያደርገዋል ማለት ነው። በተጨማሪም በአንጀታችን ውስጥ የምንበላቸው ምግቦች ወደ ስኳርነት እንዳይቀየሩ ያደርጋል። የተለያዩ ጎንዮሽ ጉዳት ሊኖሩት ይችላሉ። ከነኛም ውስጥ እንግዲህ ማቅለሽለሽ፣ ማስመለስ፣ ሆድ መንፋት፣ ምግብ አለመፈጨት፣ የእግር መቆርጠም፣ የጀርባ ህመም፣ የእንቅልፍ ማጣት ሊኖር ከቻለ ሐኪም ማማከሩ እና ችግሩን መቅረፍ ይቻላል። ከመድኃኒቱ ጋር በቂ ቁርኝት ያለው ሰው ጤናማ ሆኖ ጤናማ ቤተሰብን ያፈራል፣ ሀገርን ይመራል። ያወቅነውን ሌሎች እንዲያውቁ እናደርግ። ማወቅ መሰልጠን ነው። ኤኒ ኮሜንት፣ ሰጀሽን፣ ኢንፎርሜሽን ለመቀበል ዝግጁ። ቴንኪው